ሰላም እንዴት ናችሁ? ውድና የተከበራችሁት ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላሂ ረብል ዓለሚን። ዛሬ ይህንን የመሰለ ቆንጆ ገንፎ ሰርቻለሁ እና አሰራሩን እስከመጨረሻ አሳያችኋለሁ። አብራችሁን ቆዩ። እስከመጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቆንጆ ነው። እዚህ ደግሞ ውሃ እጥጃለሁ። ትንሽዬ ጨው እጨምራለሁ። እንዲሁም ደግሞ እዚህ ትንሽዬ ከጨው ከጨመርኩ በኋላ ትንሽ ደግሞ እዚህ ዘይት ያስፈልጋል። ትንሽዬ ዘይት እጨምራለሁ። ከዛ ዘይት ከጨመርኩ በኋላ ትንሽ ጊዜ ደግሞ እዚህ እስከሚንተከተክ እጠብቃለሁ ማለት ነው። ከዛ በኋላ እጨምራለሁ ዱቄቱን ግማሹን ረግምቱ የሚባል ዱቄት ነው ያደረኩት። ለምሳሌ የስንዴ እና የተቀላቀለ ነው። ይሄ ደግሞ ነጭ የፍሩኖ ዱቄት ነው። ሁለቱም አንድ አድርጌ ነው የሰራሁት። በጣም ነው የሚጣፍጠው። በነገራችን ላይ በአንድ እጄ ካሜራ ስለያዝኩ ነው ይቅርታ አድርጉልኝ። እና አስቀምጬ በደንብ አሽቻለሁ። እና በደንብም ደግሞ ትንሽ ትንሽ ውሃ እንዲሁም ደግሞ መሃሉ ወተት እጨምራለሁ ትንሽ። ከዛ በደንብ እንዲበስል አደርጋለሁ ማለት ነው። እስከመጨረሻ አብራችሁን ቆዩ። ትንሽዬ ወተት የጨመርኩት። ከዛ በደንብ አሸሁት። በነገራችን ላይ ካሜራ እጄ ላይ ስለያዝኩ ነው፣ በስልክ ነው እየቀረስኩ ያለሁት። ከዛ ስልኬንም ይዣለሁ አብሬ ደግሞ ማመሳል ስላልተመቸኝ ስልኬ አስቀምጬ በደንብ አሽቻለሁ። እንደውም በደንብም ደግሞ እንዲበስል አድርጋለሁ ማለት ነው። እስከመጨረሻ ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ጥሩ ነው። ለማንኛውም ከድልክ ልክ ይሻላል። ግን ሆኖም በጣም ነው የሚቃጠለው ማለት ነው።